ትንሽ አሞኛል። ምን ሆነሽ? ጨጓራዬን በጣም አሞኛል ዛሬና እና ሐኪም ቤት እንሄዳለን። የብሩኬ ወንድም ታላቅ ወንድም እንደመሆኑ መጠን በጣም ልትመክረው ልትቆጣ ይገባል። እኔ እንደዚህ እስክታመም ድረስ እሱ እኔን መጠጥ ማስጠጣት አልነበረበትም እና መጠጥ አስጠጥቶኝ ማታ እና በጣም መጠጥ ሰባ የሚጠጣ ነበረ። እኔ እዛ አይጠጣም ልጁ ከመቼ ጀምሮ። እኔ ለዛ ነው ሁላ አንተን ጠርቼ እንትን ያልኩት ከመቼ ጀምሮ እንደሚጠጣ አንደኛ ማወቅ እፈልጋለሁ። ሁለተኛ እሱ መጠጣቱ ሳያንስ እኔን ለምን ያስጠጣኛል? እኛ በዚህ እድሜ ራሱ አንጠጣም። እሱ ገና የትላንትና ልጅ መጠጥ ጀመረልን። አንቺንም በዚሁ አቃጠለልና እኔን ይኸው ተቃጥያለሁ። አይደለም ከመናገርም ይልቅ ማለት በአፍጢም ነው የምደፋልሽ። ደግሞ እንደ ሰላም እንደ ጤነኛ ሰው አንተ ምን ሆናል ትለኛለህ? ምን ማለት ነው? ታማነ ቆን ያገኘዋት አሞኛል በጣም ምንሽን አይደለም ነገር ምን ማለት ነው? ምንም አይደለም። ማታ አስጠጣኸኝ መጠጥ ነው እንዴ? እኮ ኖርማል ነገር አይደለም። አንተ አማል እንዴ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ ዛሬ ደግሞ በአዲስ ቤት ከች ብለናል ማለት ነው። መለኛ ዩቱብ ላይ ገብታችሁ ሰብስክራይብ አድርጉ እላችኋለሁ። መልእክቴ ነው የመጀመሪያ ማለት ነው። ለእኔ ቤትም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮን ተመልከቱ እያልኩ ዛሬም ብቅ ብዬላችኋለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ የእውነት ሰብስክራይብ አድርጉኝ። የነበራችሁ ደግሞ እንኳን በሰላም በጤና በፍቅር በዚህ ሰዓት አደረሳችሁ እያልኩ ማለት ነው። እንግዲህ ዛሬ መለኛ ቤት መጥተዋል ማለት ነው። ሀይሚዬና ብሩኬ ማለት ነው። እንግዲህ ሰኞ ወይን ነገ ወይን ከነጎዳ ወደ አዲስ አበባ ይመለሳሉ። እስከ ዛሬ ቆዩ ራሱ የሀይሚ የዘመድ ሰርግ ስለሆነ ነው ዛሬ ማለት ነው። ለዛ ነው ማለት ነው እንደዚህ እስከ ዛሬ ሊቆዩ የቻሉት ማለት ነው። ጓደኞቹ እንደምታውቁ ብዙ ቆይተዋል ወደ አዲስ አበባ ከተመለሱ ማለት ነው። እና ውድ ቤተሰቦቼ መለኛ እንግዲህ መለኛ ዩቱብ ብላችሁ እንትን ካደረጋችሁ ማለት ነው እንትኑን ታገኛላችሁ ማለት ነው። ቻናሉን ታገኛላችሁ። እና ውድ ቤተሰቦቼ የምር ስነግራችሁ በጣም ነው ደስ ያለኝ ማለት እንትኑ ከቻናሉ ከተከፈተ ቆይተዋል። በነገራችን ላይ ቪዲዮ አልሰሩበትም እንጂ እና እንግዲህ የእውነት አሁን ራሱ ማለት ነው ወደ 13 ደርሷል ማለት ነው። የእውነት እነ ብሩኬ ታሪክ ስሩ፣ የመለኛ ቻናል ላይ ታሪክ ስሩ፣ ከ20 ሺህ በላይ ጠብቃለሁ ብለዋል። ብሩኬም ሀይሚን ብላለች ማለት ነው። እንግዲህ እስቲ ታሪክ እንስራ፣ ገብታችሁ ሰብስክራይብ አድርጉ እላችኋለሁ እኔም እና የእውነት ስነግራችሁ በጣም ምርጥ ወንድም ነው። በጣም ጀግና የሆነ ያለ አይደለ እኔ እንጃ ፍሪ የሆነ ሰው ማርያምን በጣም የሚያስናና ሰው እኔ ያሩ ነው ቃሌ የምን መናገሩ ላይ ያቅተኛል። እንዲህ ራሱ ሲያይ ማለት ነው። እነሱም ብለዋል በነገራችን ላይ ለእኔ ብቻ ይመስለኝ ነበረ። እና ብሩክና ሀይሚ ምን አሉት? እግዚአብሔርን እሱን ቀርባችሁ አንድ ቀን ከሱ ጋር ብትቆዩ በጣም ነው ፍሬ የምትሆኑት። እሱ ጋር ሆናችሁ ምንም ጭንቀት ምናምን አታስቡም እያሉ ነበር ሀይሚና ብሩክ ራሱ ማለት ነው። እኔ ራሱ ማለት ነው እንዲሁ ሲያዩ ማርያምን እንዲሁ ሲያዩ የሆነ ፈታ ያለ ሰው ታውቃላ። የምር የሆነ ፈታ ያለ ሰው ነው እና በጣም ነው ደስ የሚለው በነገራችን ላይ ማለት ነው። እንግዲህ የዛሬ ብራንክ ደግሞ ይገርማል እናንተ። ብሩክ ዛሬ ሊገደል ነበረ። ማርያምን በጣም ፈርቷል። እንዴት እንደሮጠ ነው የገረመኝ። መድኃኔዓለምን እኔ ማን ነው አሰበ ሀሳቡን? ግን ማን እንዳሰበ እኮ አልተነገረልኝ። የምር ስነግራችሁ ሀሳቡ የማን እንደሆነ ብቻ ብናገሩ ኖሮ በጣም ደስ ይለኝ ነበር። የምር ሀሳቡ ማን እንዳመጣ እኔ አልሰማሁትም ከአንደበታችሁ ማለት ነው። ሀይሚዬ ግን ብሩክና እሱ ፕራንክ አድርጎኝ ነበረ። እኔን ዛሬ ደግሞ ብሩኬ እኔን አግዞኝ ፕራንክ ስለምናደርገው ደስ ብሎኛል ነው አለችው እንጂ ሀሳቡ የኔ ነው የብሩኬ ነው አልተባባሉ። ማርያም ሁለቱ አስቦበት ይመስለኛል። እና በስመ አብ እንዴት እንደተናደደ እናንተ እንዴት ስሜታዊ እንደሆነ በኢየሱስ ክርስቶስ ያስታውቅበታል ማለት ነው። ወንድሙ እሳት ለብሷል ማለት ነው። ይቺ አትፈራም እንዴ? ሀይሚ አትፈሪም እንዴ? ሰው ልጅ
እኔ ሰው ሲናደር ሲያይ ማለት ነው መድኃኒዓለምን ወይን ይደበቃለሁ ወይን ደግሞ ከዛ ሰውዬ ፊት መቆም አልችልም፣ ወይን እስቃለሁ። ሲስቅ ደግሞ በጣም ለምሳሌ ማለት ነው ሰው ሲያልቅስ ሰው ሲናደር ሳቄ ይመጣብኛል በነገራችን ላይ ማለት ነው። ስለዚህ ምን አደርጋለሁ? እንዳይናደዱብኝ ዞር እላለሁ ከፊታችሁ ማለት ነው። ይሮጣለሁ ሰው ተናዶ ሲያይ ማለት ነው። እና በጣም ነው የሚያስቀኝ። ከዛ በኋላ ሀይሚዬ ደግሞ መድኃኒዓለም እንዲህ ተናዶ ራሱ ነገሩን ያቆሰቆሰች ነው እንጂ ዝም አትለውም። ማርያም ይሄ ነው ያሳቀኝ አንደኛ ነገር ማለት ነው። ዝም አትለውም፣ ለሰከንድ ዝም አትለውም። እሱ ያወራል ይሰይፍልሻለሁ አላት እኮ ማርያምን። በኢየሱስ ብሩኬ ወይኔ እንደውን አንዳንድ ጊዜ ይሁን ኩራት ነው እኮ የኛ ማለት በቃ ታላቅ ወንድም መኖራቸው ኩራት ማሰማት አለብን እኮ ማርያምን ማለት ስናጠፋ ምንም ስንል አሁን ለምሳሌ ማለት ነው ሙሽዬ የፈለገ ነገር ትናደድበታለች እንጂ አትቀጣም። ብሩኬ መቅጣት አትችለው፣ ምክንያቱም ሴት ናት። ብሩኬ ደግሞ አሁን ሙሽዬን በአንድ እጅ ነው መዛት እንጂ እሷ ቀጥቅጣ ወይም ደግሞ የምትቀጠበት አቅምም የላትም። ወይኔ እንዴት እንደተናደደ መለኛ በኢየሱስ። እዚህ ጋር በትዕግስት ሰላም ብሏል። እዚህ ጋር በትዕግስት ሰላም ብሎ ማለት ነው ማርያምን እንዴት እንደተናደደ። የትላንትና ጮጋራውን አቃጥሎኛል፣ ሀረቄ መጠጥ የሌለ መጠጥ አስጠጥቶኝ ጮጋሬን ያሞኛል፣ ሐኪም ቤት መሄድ ፈልግ ይውሻሽቷል። ይሻሻል እኮ ለሰከንድ አልቆመም ብሩክ እና ኧረ እንዴት እንደሮጠ ብቻ ይወት በማረም ብሩክ በጣም ነው የሚያስቀውና ሩጫው ነው የወሰደ። ምንም ነገር አልቆመም ብሩክ ማለት ነው። ሰያ ደርሷል። ገና አሁን የተመለሰ እሳከ ቆሞ ነው ፍራንክ መሆኑን የተነገረ። አይ ብሩክ ፍራቸው ነው ያሳቀኝ፣ ምሮቻው ነው ያሳቀኝ። መድኃኒዓለም ሊሰየፍላችሁ ነበረ ዛሬ ብለዋል ማለት ነው። እና ወይኔ መለኛ ቀበቶ ሊፈታ ነው አለ ማርያምን። በቀበቶ ሊገርፍ ማለት ነው። ይህም ያክል ልጅ መገረፍ አይከብድም። አይ ብሩክ አይሚ ደግሞ ስታቃጥር ማርያምን። ካሁን በኋላ ብሩኬ ምንም ነገር ሲያስጨንቀኝ አለች ወደ አንተ ነው ደውሎ ስትለ ጭንቅላቷን ይዞ ወደዛ ወረወራት ማለት ነው። ሀይሚን ማለት ነው። በኢየሱስ ክርስቶስም እንዴት ነው የሚያስቀው! በኢየሱስ በጣም ነው የደነገጠ ልጁ ማለት ነው። ወይኔ እግሩ ላይ ወርቋል። ጎበስ ማርያምን ማለት ወንድምነት ማለት ወንድም መክበር ማለት ይሄ ነው በቃ የምር። እና በጣም ነው ደስ ያለኝ የምር ማለት በቃ ቀበቶን ፈትቼ ሊቀጥቅጠው ነው አለ ማርያምን። ጥሩ ነው በነገራችን ላይ ብሩክ አሁን ይሄ የሆነ ነገር ለማድረግ ማለት ነው ድፍረቱ አይኖርም። ታውቃላችሁ አይደለ? ማርያምን በጣም ጥሩ ነው። የሆነ ጥፋት ለማጥፋት የሆነ ነገር የሆነ ሙድ ውስጥ ለመግባት ድፍረቱ አይኖርም። ምክንያቱ ከሰሙኝ ይገሉኛል የሚለው ነገር በአእምሮ ያስባላ። ስለዚህ በጣም ጥሩ ነው የምር ነግራችሁና መቆጣቱ ወይም ደግሞ እንደዚህ ማድረጉ መልካም ነው። እና በጣም ቀበቶ ሊፈታ ነው አለ ማርያምን ሊገርፎ ማለት ነው። ልጅ ብድቦ በቀበቶ ሊፈታ ነው አለ። እና ብሩኬ እንግዲህ ቶሎ ፕራንክ ነው ባይሉ ኖሮ በጣም ከባድ ነበረ። እና ሀይሚዬ ደግሞ ወተቱ ላዝልሻ፣ ይህ ወተት ነው የሚባለው እርጎ ወተት ይሁን አላውቅም። ወተቱን ላዝልሻ፣ ሐኪም ቤት ልውሰድሻ። ኧረ አዲስ አበባ ይጠጣል ነበረ እንዴ ሀይሚ ንገሪኝ፣ አዲስ አበባ ይጠጣ ነበረ እያለ ማለት ነው። የዛሬ ሳይሆን የዛ ሲጋ ማለት ነው። ጥፍ ሰጣ ጭንቅላታ ላይ ማለት ነው። እኔ ብሩኬ የሆነ ነገር ሲያደርገው ወደ አንተ ነው የምደውለው ስትለው ጥፊ ሰጣጣሚኝ በጭንቅላታ ውስጥ ነው የጠፋት። ደግሞ የኔ ልጅ ሀይሚዬ እሷ ደስ ብሏታል። ማርያምን ሀይሚ ደስ ብሏታል። በነገራችን ላይ አልተናገረችም እንጂ ሀይሚ ደስ ብሏታል። እና
ወይኔ የሆነ ነገር ሲፈጠር ወደ አንተ ነው የምደውለው በቃ ብላለች። ተማመነችበት ማርያም መለኛ ላይ ተማመናለች ሀይሚ ማለት ነው። ቁርጡን ነግራለች። ደውይልኝ ብሏታል እሱ ማለት ነው። እና አሁን ሀይሚ በንጹህ ልብ ትደውላለች። ብሩኬ ወይኔ ጉዱ ፈልቷለታል። እና እንግዲህ ወይኔ ትኩሳት አለኝ እንደ ይተኩስሻለሁ እጅሽ ይተኩሳለሁ እያለ ነው እንግዲህ። በጣም ተናዶ ነበር የምር በጣም ስሜታዊ ሆኖ ነበር። እኛ ራሱ በዚህ እድሜ አንጠጣም፣ እሱ ገና ሕፃን ልጅ ሆኖ መጠጥ ጀመረልን እንዴ እያለ በጣም ሲናደር ነበር። እና ብሩኬ እንደማይጠጣ ነው ማቆ እኔ ራሴ ማለት ነው የምር ሲነግራችሁ። እና የኔ አባት የእውነት እንግዲህ በዚህ መልኩ ትላንት ማን ነው ሀብተምኒ ፕራንክ ያደረገ ቀን መለኛ አረ ብሩኬ መድህነነዊ አረ ብሩኬ መለኛውን ፕራንክ አርጉ፣ አረ ሀይሚ መለኛው ቻይናል ላይ ነውና መለኛም ፕራንክ አርጉ ብዬ እኔም ኮሜንት ጽፌ ነበር። ሀተ ትላንት ራሱ ማለት ነው። እና እንግዲህ በዚህ መልኩ መጥቶልናል ማለት ነው። እና መለኛን ሰብስክራይብ አድርጉ በእናታችሁ። በጣም ምርጥ ሰው ነው። በጣም ጀግና ሰው ነው። ማርያምን ማለት ለማደግ የምሮጡ ሰው ነው። እና የመለኛ ቻይናል ነው ብላችሁ የሌላ ሰው እንትን እንዳታደርጉ የኔና የብሩኬ ላይ ውሰዱ እያለች ነው። ሀይሚዬ ደግሞ የብሩኬና የሀይሚ ቻይናል ላይ ወይም ደግሞ ኮምንት ላይ ገብታችሁ መውሰድ ነው ያለባችሁ እንጂ አሁን ለምሳሌ ደግሞ አጨባባሪ አይጠፋምና እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ በጣም ነው ደስ የሚለው የምር ሲነግራችሁ። እንደዚህ ወንድሙን ታናሽ ሆኖ ታላቁን እንዲህ ሲያግዘው ብሩኬ በዚህ አጋጣሚ ሳላደንቅ አላልፍም። ብሩኬን አባት መለኛ ደግሞ ወንድሜን እንደዚህ መቆጣጠሪክ በጣም ነው ደስ ያለኝ። ጀግና ወንድሜ ነው። እና ውድ ቤተሰቦቼ ይሄ ነው መናገር የሚፈልገው እኔ የምር ሲነግራችሁ። ሰብስክራይብ አድርጉ ገብታችሁ። እኔንም እንደዛ ወዳችኋለሁ። ሀገራችንም ሰላም ያርግልን። በያለንበት ቦታ ሰላም፣ ጤና፣ ፍቅር ያብዛልን እላችኋለሁ። ደግሞ ሚስቴ እርጉዝ ናት ብለዋል። እንኳን ደስ አላችሁ መለኛ ማለት ነው። የምር ሚስቴ እርጉዝ ናት ብለዋል። ሀይሚ እና ብሩኬ ደግሞ 12 ውለዱ ተብሏችኋል። እና እንደዛ ነው እላችኋለሁ። ውዶቼ እወዳችኋለሁ። ደርዘንም አድርጓለሁ 12 ውለዱ ከነ ልጅ ዋናው ጤንነት ነው። ተቀበላላችሁ 12ኛ ልጅ ብቻ ይሁን ልጅ ሲወለድ ይወለ 12 ከኔና ካንተ ጋር 14 ሊሆኑ ማለት ነው። አንተ ወለድ ቀን አንተ ወለድ እኔ ማታ ይዟል እኮ አስያዝኩት እኮ ሞሪው ጭኛለሁ። አባ የቴዲ አፍሮ ዘፈን አለ አባቴ ልጅ ነው እስካለ ቤተሰቦችን መታችሁ ሰብስክራይብ እንዳረሱት በደንብ አድርጉ። ታሪክ እንስራ። እግዚአብሔርን ፕራንክ ነው። ይቅርታ ወንድሜ። ሰው መልካም ቀን። ባንቺ መቅረት ልቤ ተረበሸ፣ ብርታትና ወኔ ጠፋ ከኔ ሸሸ፣ ድልድዩም ፈረሰ ወደ አንቺ መምጫው